ጸጉር እየተራገፈ ነው፣ ያሳክከኛል፣ ራስ ብታት አለብኝ፣ በቃ ራስ ጭንቅላቴ ሊፈነዳ ደረሰ፣ አይንናስ አለብኝ መሰል በሽታዎች ለምትሉ ሰዎች በአላህ ፍቃድ ማለት ነው ለእናንተም ይሁን ቪዲዮ አዘጋጅቻለሁ፣ ተከታተሉኝ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕዱ። ውድ ወንድሞቼ እህቶቼ፣ ወደ መድኃኒቱ አሰራር ከመግባታችን በፊት ፍቀዱልኝና ሁለት በጣም ወሳኝ ነጥቦችን ልናገር። አሳጥሬ አንድ ደቂቃ ባልሞላ ሰዓት ነው የምናገራቸው። የመጀመሪያው ነጥብ ምንድነው? እነዚህ የምናዘጋጀው ማንኛውም መድኃኒቶች ከዚህ ፊት ለምሳሌ የጥቁር አዝሙድ አዘጋጃጀት ወከዛልክ እንደዛው በወይራ ዘይት እንዴት ነው የምናዘጋጀው አልፈዋል። በማር አልፈዋል። መድኃኒት እንደምናዘጋጅ ቪዲዮ ተሰርተዋል። ከእንደገና ደግሞ በውሃ እንዴት እንደምንሰራም እንደዛው አልፋል። እነዚህ ሁሉ መድኃኒቶች ምንድናቸው? ሰበብ ናቸው። ይሄን እርግጠኛ መሆን አለብን። የሚያድነው ሐቂቀተን አላህ ነው። ከኛ የሚፈለገው በአላህ ላይ መመካት ነው። የሚያድነው የሚያሽረው ይሄ መድኃኒት ሁሉ ያለው ከአላህ ዘንድ ነው። አላህ ሲፈቅደው ነው መድኃኒት መሆን የሚችሉት የሚለውን ነገር እርግጠኛ መሆን አለብን ማለት ነው። ሁለተኛው ነጥብ የነዚህ ቪዲዮዎች ዓላማ ምንድነው? ሰው ማስፈራራት ነው? በቃ ለመታወቅ ነው ወይስ ምንድነው ዓላማቸው ከተባለ ሰራተን ሁለቱም አይደለም። ዓላማው ምንድነው? ያው ሰው ማስፈራራት አይደለም፣ ግልጽ ነው። ጅን የሚባል ነገር ሲሄድ የሚባል ነገር አለ። ይሄን የሚክድ እንግዲህ አቂዳው ላይ ችግር ያለበት የእውቀት ማነስ ያለበት ነው። ወይላ እነዚህ በሽታዎች አሉ። ታዲያ ምንድነው ዓላማው ከተባለ ሰዎች መድኃኒትን ሩቃን ቤታቸው ላይ በቀላል ነገር አዘጋጅተው መጠቀም እንዲችሉ እንዳይጉላሉ፣ ሽርክ ቦታ ኩፍር ቦታ እንዳይሄዱ። ስንት ሰው ሽርክ ቦታ ይሄዳል፣ ኩፍር ቦታ ይሄዳል፣ በአላህ ላይ ይክዳል። ስንቱ ማለት ነው ወደ ጦንቃይ ይሄዳል። ቤቱ ለማዘጋጀት እየቻለ ሩቃ ማድረግ ቀላል ነገር ነው። ሰሃቦቹ በፋቲሃ ብቻ ነበር ሲያክሙ የነበሩ። ከዚህ በፊት አሳልፈነዋል። ፋቲሃ ብቻ 2 ቀን 3 ቀን እንደዚህ ቀርተው እብድ የሆነ ሰው እንደዚህ ተሳስሮ በሰንሰለት በሀብል ተሳስሮ ማለት በሰንሰለት ታስሯቸው የሚሄድን ሰው ሁሉ ያክሙ ነበር። መንደር ላይ በቃ ያክሙ ጠፍቶ ሰሃቦች ሄዶ ፋቲሃን ብቻ ቀርቶ ያክሙ ነበር። ሱብሃንአላህ ፋቲሃን ብቻ ቀርቶ ማለት ነው። የቂን ነበራቸው፣ በአላህ እርግጠኛ መሆን ነበራቸው። ለዛ ወንድም እህቶቼ እንዳልኳችሁ የሚፈለገው ምንድነው? ከዚህ ዓላማው ምንድነው? خلاص ሰዎች ሁሉም ራቂ እንዲሆኑ ገንዘባቸውንም ጊዜያቸውንም እንዳያባክኑ ነው። በየቦታ እንዲሄዱ በአላህ እንዲወከሉ ነው። በዚህ ደረጃ መሆን አለበት ማለት ነው። አሁን ቀጥታ ወደ አስራሩ ነው የምንገባው። አሁን ይሄ ሩቃ ለማዘጋጀት ቅድም ነግረናል። ሩቃው ሱብሃንአላህ በቃ ማንኛውም አይነት የጅንም የስሕርም ለነዛ ሁሉ በአላህ ፍቃድ ማለት ነው መድኃኒት ነው። ከዋህብ ምን ሙነቢህ መጥቷል። አፈር አለው ማለት ነው። ማሻአላህ طيب አጠቃቀሙ አሁን መጀመሪያ ምንድነው የምናዘጋጀው የሚለው ነው። ይሄ ሁላችሁም ታውቁታላችሁ። ይሄ አሁን ሲድር ይባላል። ሲድር ማለት የቁርቁራ ቅጠሉ ማለት ነው። طيب አሁን ይሄ ደርቆ የተፈጨው ነው የሚሻለው። ይሄ ቅጠሉ ራሱ ቢገኝ ነው፣ ቅጠሉ ራሱ ማለት ነው። ከዋህብ ሙነቢህ የመጣው ሰባት ቅጠል ይዘጋጅና በድንጋይ መካከል እንደዚህ እንት ይደረጋል፣ ይፈጫል። ከደቀቀ በኋላ ውሃ ውስጥ ይገባና ይጠቀሙታል። የተወሰነ ይጠጡታል፣ ሌላውን ደግሞ ይታጠቡበታል። በዛ ሁኔታ ነው። አሁን እኔ እሱ የለኝም፣ ሲኖረኝ ሌላ ጊዜ አሳያችኋለሁ፣ ፈልጌ ሰላጣሁት ነው። አሁን ግን በዚህ መጠቀም እንችላለን። ይሄ ደርቆ የተፈጨው ነው። طيب እና የሚያስፈልገው ይሄ ነው። ሁለተኛ የሚያስፈልገው ምንድነው? ሩቃ የቀራንበት ውሃ። ይሄው እኔ ጋር አሁን ውሃው አለ ማለት ነው። ባለፈው አይታችኋል። ይሄ ሩቃ የተቀራበት ውሃ ነው። طيب እነዚህ ናቸው የሚያስፈልጉት ማለት ነው። አሁን እንዴት ነው የምናዘጋጀው ሲባል ውሃ ሩቃ በተቀራበት ውሃ ይሄው የተወሰነ እንቀንሳለን። ለምሳሌ ይሄን አክል ለምሳሌ ማለት ነው። አሁን እቺን አክል በቃ መጠቀም ፈልገው ነው። ይሄ طيب ለምሳሌ خلاص አሁን ይሄን አክል ይሄው እንደምታዩት ደፋውት ማለት ነው። እዚህ አስገባው ቪዲዮ እንዳይረዝም ነው። ከዛ የተወሰነ ውሃ ጨመርኩበት። طيب የተወሰነ ውሃ ጨመርኩበት ማለት ነው። አሁን ምን አድርጋለሁ ማለት ነው? ይታያችኋል ኢንሻአላህ። ቀረበል አድርግላችሁ። ይሄ ሲድር ነው ብያችኋለሁ፣ የተፈጨው ነው። ይሄው መጠቀም ፈልገውን ያክል እጨምራለሁ። አንድ ማንኪያ ጨመርኩ፣ ትንሽ እጨምርበት። طيب ይሄው طيب ቪዲዮ እንዳይረዝም ፈጠን እያደረኩ ነው የምጠቀመው። አሁን ምን ማድረግ ነው? ማዋሃድ ነው ማለት ነው። خلاص አሁን ይሄው አዋህድኩት። አረፋ ሁሉ ወጥቷል እንደምታዩት ማለት ነው። አረፋ ሁሉ ይታያል ማለት ነው። خلاص አሁን ይሄ ምንድነው?
خلاص ለመጠቀም ዝግጁ በቃ ሬዲ ሆኗል። አሁን ይሄው ለዝጅ ነገር አለ ይሁን የሚጣበቅ ነገር አለው ባህሪው ማለት ነው። ልክ እንደ ሳሙና አያችሁት ይሁን ይጣበቃል። طيب አሁን አጠቃቀሙ እንዴት ነው? አጠቃቀሙ ይሄን አዘጋጀን። ያው ሻወር ቤት እንገባለን። መዘብዘፊያ ነገር ቢኖርና ያው ከዛ በኋላ ወተን በሩቃም ስለሆነ እንትን ላይ ይሄ አትክልት ብናጠጣ ምናምን የተሻለ ነው ያን ውሃ ማለት ነው። طيب አሁን ይሄ ተዘጋጅቷል ሬዲ ነው ማለት ነው። ምንድነው የምናደርገው? ሙሉ ሰውነታችንን ማለት ነው ፀጉራችን ሙሉ እንቀባዋለን። ያኔ በዚህ እንታጠባለን ልክ እንደ ሳሙና ማለት ነው። በቃ ራሳችን ላይ እንገለብጣለን ሙሉ እናሽበታለን ሰውነታችን። አንድ 10 ደቂቃ 20 ደቂቃ እንደዚህ ከኛ ጋር ቢቆይ የተሻለ ነው ይሄ። ምክንያቱም መድኃኒቱ እዚህ ላይ ነው ያለው በአላህ ፍቃድ ሰበብ ሆኖ ማለት ነው። طيب አሁን ሙሉ ሰውነታችንን ይሄን እንትን ካልን በኋላ ትንሽ ቆይተን ምን እናደርጋለን? خلاص በውሃ ታጥበን እንወጣለን ማለት ነው። መጠቀሚያ ሰዓቱ ተቅሪበን ከኢሻ በኋላ እንደዛ ወይ ደግሞ ከአስር በኋላ እንደዛ ወይ ደግሞ ጠዋትም ሊሆን ይችላል። ነገር ግን ከማታ ከኢሻ በኋላ እንደዚህ ማታ ላይ ቢሆን የተሻለ ነው ይላሉ። طيب ከመተኛታችን ከእንቅልፍ በፊት ማለት ነው። ቀዝቀዝ ባለ ውሃ የተሻለ ነው ይላሉ። ቀዝቀዝ ባለ ውሃ ይሄን ብንጠቀመው የተሻለ ነው ይላሉ ማለት ነው። طيب ምን ያክል ነው የምንጠቀመው የሚለው እንደ ህመሙ ነው። 3 ቀን ሊሆን ይችላል፣ 7 ቀን ሊሆን ይችላል፣ 10 ቀን ሊሆን ይችላል እስኪሻለ ማለት ነው። አንድም ቀን ሊሆን ይችላል። እንግዲህ እኛ የቂናችን በአላህ ላይ ያለን እርግጠኝነት ነው ሰራተ ማለት ነው። ይሄ ሰበብ ነው ብለናል። ሰበብ ደግሞ አላህ ሰበብ ካደረገው አንድም ቀን በቂ ነው፣ ግማሽም ቀን በቂ ነው በአላህ ፍቃድ ማለት ነው። አንድ ከታጠመን ሊበቃን ይችላል። ነገር ግን እንደ 2 ቀን 3 ቀን 7 ቀን በሻልነው አቅም እስኪሻለ ድረስ እንጠቀማለን ማለት ነው። طيب በዚህ ሁኔታ እንጠቀማለን ማለት ነው። ሱብሃንአላህ የሚገርማችሁ የሆነ ቪዲዮ የተመለከትኩ ነበር። አንደኛው አይነ ናስ ነው። በቃ ይሄ ሰውነቷ እንትን ብሏል ያኔ በጣም በቃ ይሄ ቆስሎ ምን ብሎ ቤተሰብ ራሱ ግራ ገብቶት ምን የሚያደርገው ነገር ጠፍቶ ማለት ነው። ሩቃ ተደረገባትና ታጠበች። ከዛ 2 ቀን ኖርማል በቃ ኖርማል። አሁን ለምሳሌ ይሄን ስንጠቀም ሊያመን ይችላል። አሁን ብዙ ጊዜ ምንድነው ሩቃ ላይ ችግሩ በቃ ስንጠቀመው ምናምን ህመሙ ሲጨምር ፈርተን እንተዋለን። ራስ ብታት ምናምን ላ መቶ የለብንም። ምንድነው ግን ማድረግ ያለብን? የጧትና የማታ ዚክሮችን መጠቀም ሰላት ላይ ማለት ነው ሙሐፋዛ ማድረግ ሰላትን ጠብቆ ግዴታ ሰላቶችን መስገድ የጧትና የማታ ዚክርን መጠቀም። ይሄን ስናደርግ ማለት ነው በአላህ ፍቃድ ማለት ነው ለውጡን እንመለከታለን። ሌላ ጊዜ በዚህ ራሱ ተጨማሪ አይነት አሰራር አለው። ይሄ ልክ ይሄ አሁን መታጠብ አይደለም ልክ እንደዛ ደግሞ እንደ ድህን ማድረግ መቀባት ደግሞ ልክ እንደ የወይራ ዘይት ደግሞ የምንቀባበት ሁኔታ አለ። ይሄ መገጣጠሚያችን ለጭንቅላታችን ራስ ምታት ምናምን ድጋሚ አሰራር አለው። ይሄም በቂ ነው። ሌላ ጊዜ እንመጣለን። ከወደዳችሁት ይጠቅማል ብላችሁ ካሰባችሁት በአላህ ፍቃድ ደግሞ ይጠቅማል ሼር አድርጉት። ሰው ማለት ነው በየቦታው መሄድ የለበትም። ቤት ላይ አዘጋጅቶ ይጠቀም። የሚያስፈልገው አላህ ላይ መመካት አላህን መለመን ነው። ሼር አድርጉት። هذا والله أعلم وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.